በተለይ ወጣቶች ከናት ከአባታችሁ ጋር ልዩ ግንኙነት እንድታደርጉ አደራ አላለሁ። ዝግጁ ናቸው ልጆች? አዎ። ድንገት የዘመኑ ወጣት እንዴት እኔ ካሮጌ ጋር ሄዳለሁ፣ ሰፈር ደግሞ ጓደኞቼ ቢያዩኝስ፣ የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ፣ እሱ ሴት አቅፎ ስለሄደ ትልቅ ሆነ ማለት ነው። አንተ ነህ ኳራዳ ከናት ጋር ሄድከው ከኡሚ ጋር ታድላል እኮ ወላሂ። ከባባ ጋር አብረህ ሄደ ከዚህ በለጠ መታደል አለ እንዴ? አንተ ነህ አራዳ ሞኝ እንዳትሆን፣ ከእህት ጋር መሄድ እንዳታፍር። ማፈር ያለብህ አጂ ነብይ የሆነ ሴት አቅፈ እንዳትሄድ። ለምን አቅፈ ሄድካት እህት ወይ እህት ናት ወይ አክስት ናት ወይ እናት ናት ወይ ሴት ልጅህ ናት። ከዚህ ሁሉ አታልፍ። ከናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ ወላሂ ዱንያ አኺራችሁ ስኬቱን ያዛችሁት እናንተ ናችሁ። ድንገት ብዙን ጊዜ በተለምዶ ምን ይባላል? እንትና እኮ ዱንያ ላይ ተሳካለት ይባላል። ስኬት ግን አላህ ብሎ የጠራው ምንድነው? ፈመን ዙህዚሃ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከእሳት ጠብቆ ጀነትን ያገኘ ሰው በእርግጥም እሱ ነው ስኬታማ ሰው እያለ ነው አላህ። ስኬታማ ማለት ያ ነው እንጂ ስኬታማ ማለት የቤታችን ትልቀት የመኪናችን ስፋት አይደለም። እነዚህ የዱንያ መጠቃቀሚያ ናቸው። ወይ ታገኘዋለህ ወይ አታገኘው። ስላላገኘውም የሚገርም ነገር አይደለም። ዱንያ እንደሆነች እኛ 60 እና 70 ምን ሞቶ ይቅርና በኑህ አለይሂ ሰላም ህዝብ የነበሩት ህዝቦች 950 ዓመት ከይኖሩ ነበር እድሜ 1000 ይኖሩ ነበር እድሜ። እንደውም በታሪክ ሲወራ ምን ይባላል? እናቶች አንዳንዴ ሲያለቅሱ ይገኛሉ። ምኖች ሲባሉ ወጣት ልጅ ለጋ ልጅ ሞቶብኝ ነው ይሉ ነበር። ስንት ነው እድሜ ሲባሉ 400 ዓመት። አላህ ያሳያችሁ። 400 ዓመት ሆና ብላ ታለቅስ ነበር። ለምን? የኑህ ህዝቦች 1000 አካባቢ እድሜ ነበራቸው። እነሱም እኮ ለቀቁ ዱንያ። እናቶች ወንድሞች፣ እነሱ እንኳን ተውት 1000 ዓመት የነበሩ ሰዎች ነበሩ። እኛውን ዛሬ ማዕከላችን ጋሽ እንትናን ታውቃቸዋለህ? የትኛው ጋሽ እንትና? ጋሽ እንትናን አውቃቸዋለሁ። እድሜያቸውን ታውቃለህ? አላውቀውም። 80 ናቸው። 80 በሏ ጨረሱት እኮ በቃ ዱንያን ሙጭልፍ አድርገውታል እኮ እሳቸው አይደለም የሚባል ይሄ ነው የሚባል። ግን ሁሉም ምንድነው? ሁሉም ዱንያ ነው። 1000 የሚኖረው ዱንያ ነው፣ 70 የሚኖረው ዱንያ ነው። እችን ዱንያ ደግሞ እንጠቀምባት። ጥሩ ገንዘብ ማግኘት ትፈልጋለህ? እናት ጋር ያለው ቁልፉ ሄዳ አስከፍት ዛሬ። በትምህርት ከማንም የተሻልክ መሆን ትፈልጋለህ? ቁልፍ ያለው እናት ጋር ነው። ጥሩ ታዋቂ ነጋዴ መሆን ትፈልጋለህ? ወላሂ ቁልፍ ያለው እናት ጋር ነው። ጓደኞች አድርግ። ከእናታችን ጋር ከአባታችን ጋር ጓደኛ ከሆንን ወላሂ ትክክለኛ ዱንያ ላይ ያስከው አንተ ጓደኛ አንተ ነህ። የለማ ዛሬ ጓደኛ የሆነ የሃይስኩል ትምህርት ቤት ምክክር እያደረግን እያለ ወጣቶችን ሰበሰብኳቸው። እስቲ ከመካከላችሁ ለአላህ ብላችሁ የምትወዱት ጓደኛችሁን ንገሩኝ ብዬ ጠየቅኳቸው። አላህ ይስጣቸው አልዋሹኝም። ምን እንዳልዋሹኝ ታውቃላችሁ? ወላሂ የፉገራ ነው እንጂ ያለን የእውነት የልብ ጓደኛ የለንም። ወላሂ ውሸታችን ነው። አንዳችሁ አልዋሹኝም። የለንም ለአላህ ብላችሁ አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ሲጠይቅ እነዚህ የተዋደዱ ሰዎች ጥላ በሌለበት ቀን ጥላ ውስጥ አደርጋቸዋለሁ ያላቸው ሰዎች እንድትሆኑ እስቲ ማናችሁ ከናንተ መካከል ጓደኛ ያለው ስንላቸው ያው እንብላ እንጠጣ እንሂድ እንምጣ ምናምን ነገር እንጂ የልቤ ጓደኛም ብለው የለኝም። አብሽር እናትን አርጋት፣ አብሽር አባትን አርገው። ካገኘ ጥሩ ነው፣ ካላገኘ እናትን አርግ። ብዙ ነገር የምታገኝባት ስለሆነ ይሄንን ነው መገመት ያለብን፣ ይሄንን ነው ማሰብ ያለብን እንጂ ወንድሞች ለመውረድ ለማነስ አሁን እኮ ዝም ብሎ ከተማ ላይ ራሱ ብጥበጣ ሲነሳ መጀመሪያ የሚያዘው ማን ነው? ጸጉሩ ያልተስተካከለ ወዲያው ፖሊስም ይዘዋል። ለምን? የስነ ምግባር መገለጫ አይደለም። ያለበለዚያ ምን ይሆናል መሰላችሁ? በየመንደሩ የገባብን ሱስ አፋችን ውስጥ ይገባል። በየመንደሩ የገባብን ፈሳድ አቅላችን ላይ ይገባል። ከዛ ውጥርጥር ያደርገናል።
በተቻለ መጠን ወጣቶች እንደ አዲስ ኢንሻአላህ ከመካከላችሁ ጧት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጧት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎሌ ያስፈራችሁ የለም እንዴ? የለም አይደል? እንዶ አለ የሚባል ነገር ጧት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው 2 ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ 2 ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደለም ሱናዋ ብቻ 2 ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ ሐያ አለ ሰላ አሰላቱ ኸይሩ ሚነ ኑም ወርውረው ብርድ ልብሱ ወርውረው። ገና እንተኛ የለ እንደ ብዙ አመት ገና እንተኛለን እኮ የረጅም ጊዜ የምንተኛበት መኝታ አለ እኮ። ወርውረው ብርድ ልብሱ ነው። አንተ ማታ ዘክረህ ሱናውን ጠብቀህ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ። 10 ሰዓት ትነሳለህ። አላህ ከወፈቀ ረካዓቴን ስገድ፣ ጌታዬ ወይዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ አልፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው። የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያውቀውም እሱ ራሱ። ግን ያለቀሰው ለምንድነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያውቃትም። የዚህ አይነት ወጣት አለ። ዝም ብሎ ለምን? የሸይጣን ጉትጎታ ስለሆነ። ጤነኛው ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙእሚን ደግሞ ሙዚቃ ያዳምጥ። አንድ ሙእሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር ሰው ማር እያለ እሾካ ውስጥ ይከታል። ሙእሚን እጁን ከቶ የቴፕ ሙዚቃ ያከፍት አያደርገው። አላህ እኔንም እናንተም ከሙእሚኖች አላህ ያርገን። ያው እኔ ሳስታውስ እኔ ጥሩ ነኝ ብዬ ሳይሆን እናንተ ላይ በመጮዬ ነፍስያዬ ላይም እየጮኩባት ነው። ንጹህ አላህ ብቻ ነው። ግን ከፍ ማለት እንፈልጋለን። ምኞታችን ከፍ እናርገው። ምኞቱን ከፍ አርጎ ወጣቱ ደግሞ ለመድረስ ሲፈልግ ረካሽ ነገሮችን ሁሉ መተው አለበት። እኔ 3 ሴት ጠብሼ ይላል አንዳንዱ፣ እንደ ጀብድ ነው የሚያወራው። 4 ሴት ጠብሼ ይላል። 4 እህቶችን ነው ከጠባበሳቸው። ሊያምን ነው የሚገባ። 4 ለኒካ ያሰብካቸው እህቶችን ነው ከቆራረጣቸው። ይሄን ነው ከነገረ ታዚያ ነው ከነገረ። ለዚህ ነው እኮ ነብዩ ጋር አለይሂ ሰላቱ ወሰለም አሁን የመስጊድ ኢማሞቻችን ጋር መጣችሁ። የአንድ መስጊድ ኢማማችን ነው ጥያቄ ልጠይቆት ነው። ምን ፈለክ ልጄ? እንደው ዚና እንድሰራ ፍቀዱልኝ ብትላቸው ምን ነው የሚሉ? በኹጥባ እንጨት ነው አይደል የሚመጣው? በኹጥባ እንጨት ነው የሚያሳድዱ ከመስጊድ። ግን ይሄ ጥያቄ ነብዩ ጋር አለይሂ ሰላቱ ወሰለም መጥቷል። ዚና እንድሰራ ፍቀድልኝ ብለው አልተቆጡትም አላሉትም። ሹፉ የሚገርም ጥያቄ ነው የጠየቁት። ና አሉት። ልጠይቅህና የጠየቅከውን ጥያቄ ፈቅድልሃለሁ አሉት። ይሄ እናንተ የምትጠይቁት ነው። አንድ ሰው መጥቶ አንተ ጋር አሉት እህትን ዚና ቢጠይቅህ ምን ትለዋለህ አሉት። ኧረ እንዴት ይጠይቀኛል አለ። ተቆጣ። እሺ እናትን ቢጠይቅስ አሉት። ፊቱ እየጨመረ መጣ ቁጣው። ሴት ልጅንስ ቢጠይቅ አሉት። በጣም ባሰበት። እንዴት ይጠይቀኛል አለ። በላሉት የአላህ መላእክተኛ አንድ ሴት እኮ ለዚና ስትጠይቃት ወይ እህት ናት ወይ ሴት ልጅህ ናት ወይስ እናት ናት ሲሉት ሳይኮሎጂካሊ ያስተማሩ